መቃባ ከነልማ ከነፉረ ቁልቁሉ ዋቀተኮን ያመና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከራይሳ አከሚቲን ቤክና መንገዱን እንዴት እናውቀዋለን? ከበጀሙታ ጃለተሞታ ማቲወን ዋቀዮን ከንጃለተን ዋቀዮ እስኒን ከንጃለቱ እጀ ዋቀዮ ከንተተን ልቦኒ መነ ክርስቲያና ኬኛ ኦቦሎኒ ኮ ዳቆኖኒ አቦሊን አዶሊን ዳኢማን ሁንዱምቲ ኬሰን አከም ቡልተኒ አከም ዮነጌሰኒ አከሚን ቱርተኒ ዋቅኒ ኬኛ አከ በዲፍ በሌሳ ኬኛ አከ ባይነ ጩቡ ኬኛ ኦሶ ሂላሊን arjummaa fi fedha isaatiin sa'aatii kanaan yeroo kanaatiin kan nu ga'e galanni ulfinni isaaf haa ta'u። ይህችን ቀን ቀድሶ ያን አስፈሪውን ጨለማ ገፎ ለዚች ሰዓት ለዚች ደቂቃ ያደረሰን ክብር ምስጋና ለእሱ ይሁን። እስቲ አመስግኑ። ገለቴሳ እየኔ እኩሰቴ እንጪሲኔ አሜን ጀቹ እንዲሲኒ ጀዳማ እግዚአብሔር አምላካችን በፈቅድና በረዳን 15 ደቂቃ ባልበለጠ ከናንተ ጋራ የምንነጋገረው መንገዱን እንዴት እናውቀዋለን ይላል። ሁሉም ተከሰን ያደከነ ቀልቢት ቀበቹዳፍ ጀቸነም ጀዱ ከና አነፋና ጀቱ መንገዱን በሉስቲ እንዴት እናውቀዋለን? ከራይሳ አከሚት በራ ይህንን ቃል መነሻ አድርገን ዛሬ ቅዱስ ቃል አብረን እንነጋገራለን። ይህንን ኃይለ ቃል የምናገኘው በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 5 ላይ ያለው ኃይለ ቃል ጀችኮን ከንኒ አርገሙ ወንጌለ ቁልቁልቻ ዮሐንስ ቡቆና ኩዳፉር ለኮፍሰ ሸንረት ከራይሳ አከሚቲኒ ቤክና ጀዳ። የዚህ ትምህርት መሰረታዊው ዓላማ መንገዱን ስተው ከመንገዱ ለወጡት፣ መንገዱን ሳያውቁ ለተሳሳቱት ወደ ቀጥተኛውና ወደ ትክክለኛው መንገድ እንዲመለሱ የሚያደርጋቸው ቃል ነው። ቦርስ ዱቢ ሰገሌ ከና ከራይሰ ዱጋ ደገቹዳን ከራይሳ ወላለኒ ወረ ከራ እረዴመን እምቤግን ከራይሰ ገነማ ከራይሰ ዱጉማት አከ ዴቢአኒናፍ ጀቻ ዱበተሜዳ። ቀጥታ እንዲህ ብለው ይጀምራል አባቶቻችን አበው ቅድም በቅዳሴው ሲያነቡ ቀደም ብላችሁ የመጣችሁ ሰምታችሁ እንደሆነ ልባችሁ አይታወክ፣ በእግዚአብሔርም እመኑ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲሁስ ባይሆን ባሏቸው ነበረ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። ጀቸከና አፋን ኦሮሚፋትን ሞ ጋፈ ይላለው ለፔን ኬሰን ህራፈሚን ለፔን ኬሰን እንሸኪን ለፔን ኬሰን ህንሶዳቲን ዋቀዮቲስ አመና ጀዳ። እኙቲ አመና በማን እመኑ? በእግዚአብሔር እመኑ። በማን ታምናላችሁ? እኙቲ አመንተን ይስን ዋቅድ ኬሰን እኙዳ መድኃኔዓለም የዓለም መድኃኒት፣ የዓለም ቤዛ፣ የዓለም በግ
የዓለምን ኃጢአት የሚያስወግድ ክርስቶስ ኢየሱስ አማኑኤል ኤልሻዳይ አልፋና ኦሜጋ ዋቀዮቲ አመና ለጴን ኬሰን ሂራፈሚና ወር ሸኪ ኬሰ ጅርተን ወር ከራ ኢረ ጅርተን ወር አመንታ ዱጋ አሲፊ አቺ ዴሙዳን በርባደን ወር ፈይነ በርባደን ወር ዱጋ በርባደን ወር ጅሬኝ በርባደን ወር በቆና በርባደን እውነትን የምትፈልጉ በመንገድ ላይ ያላችሁ የምትጠራጠሩ አምላኬ መዳኛዬ መድኃኒቴ የትኛው ነው ብላችሁ የምታመነቱ ልባችሁ የታወቀ በእግዚአብሔር እመኑ ይላል። ወሪ ለጴንሳኒ ሀረስ ሸክ ዋቀዮት አመኑ ቀበ ወሪ ሀረ ከራ ለኩርን አበተኒ በመንታ መንገድ ላይ ቆሞ የሚያመነቱ ወደ የትኛው መንገድ መውጣት እንደሚችሉ ያላወቁ ሁለት መንታ መንገድ የሆነባቸው ሰዎች አሉ። ነሞኒ ከራ ለኩ እትታይ ለመጅራ ወዴት እንደሚሄዱ ትክክለኛው መንገድ የትኛው እንደሆነ የማያውቁ በእግዚአብሔር ይመኑ በእኔም ደግሞ ይመኑ አለ። ሁለት ሐሳብ ነው ያለው። ነቲ ሰመና ዋቀዮቲ ሰመና ነቲ ሰመና እግዚአብሔር ማን ነው? እኔ ስል የትኛውን ነው? እንግዲህ አሁን ቀጥታ ወደ ምስጢረ ሥላሴ ሊወስደን ነው። በእኔ የሚመኑ በአባቴ የሚመኑ አለ። ያው እሱም ማን ነው ሲባል በእግዚአብሔር ይመኑ ልጅ ነው። እግዚአብሔር ይመኑ ስል በእኔ የሚመኑ እኔም በልጅም በአብም በወልድም በመንፈስ ቅዱስም እመኑ። በስም ሶስት በአካል ሶስት በአምላክነት በአገዛዝ በስልጣን አንድ የሆነው አምላክ በእኔ የሚመኑ በአባቴም እመኑ። እነዚህ ማን የሆኑ? ልባቸው የታወቀው ወረ ለጴንሳኒ ጄቀን ወረ ሶዳ ቀበን ወረ ራፈመን ወረ ሁርኩፈመን ወረ ዋቀ ዱጋ ሂምቤክ ነገዳን ጀቸ ከነ ሂማ በአባቴ ቤት አለ። እንግዲህ በአባቴ ቤት ልጅ ነው ይህንን ቃል ተክቶ የምናገረው። ኢልበዳ ጀቸ ከነ በከ ቡኤ ከንዱበቻ ጅሮ መና አባኮ ጅሬኛ ደኑ ጅራ በአባቴ ቤት ብዙ መኖራ አለ አለ። ብዙ መኖራ፣ ብዙ የእረፍት ስፍራ፣ የህይወት ስፍራ፣ የህይወት ምንጭ የሚገኝባት በአባቴ ቤት ብዙ መኖራ አለ አለ። ነምን ባየን መና አባይሳ ቀቤኛ አባይሳ ጣሉን ኦቶ ይሰራ ጅሮ እቲን ጅራቹን ኦቶ ይሰራ ጅሮ አመኑን ኦቶ ይሰራ ጅሮ ሀርከ ዳብሎስ ስትኩፌ ዳብሎስን እዲተሜ ሙጩማን ዋቀዮ እራብሉ ቀቤ ኢልመ ዳብሎስ ታዬ ጎቻ ዳብሎስ የዳብሎስ እንደራሲ ሆኖ የዳብሎስ ግብር ስራ አስፈጻሜ አንቀሳቃሽ ቀያሽ ቡድን መሪ ሆኖ የሰው ልጅ ዛሬ ይንገላታል። በአባቴ ቤት ብዙ መኖር አለ አለ። ሁሉ በእጁ ሁሉ በደጁ የሆነው አምላክ ዋቀዋን ሁንዱ ሳርከጅሩ ዋቀዋን ሁንዱ መጎቹ ደንዶ ሁንዱ ማኦል አንጎ ፊ አቦ ከንቀቡ ኢሰቆፋዳ ኑቲ ማጎቹ እንደንዴ ኑቲ አንጎ ይንቀብን ጅሬኝ ሰብራ አርገማ ጅሬኝ ድኑ ጅራ ብዙ መኖራ ብዙ ህይወት ያላቸው የማይመስላቸው እሱን ጥሎ የሚንከራተቱ አሉ። ህይወት ያለ ጌታ ባዶ፣ ህይወት ያለ እምነት ባዶ፣ ህይወት ያለ ሃይማኖት ባዶ የሆነባቸው እንዲሁ በባዶ ቤት የሚንከራተቱ የሚንከባለሉ አሉ። መነድዋት ከንኩፈን መነድዋ ኬሳ ከንየን መነድዋ ኬሳ ከንዱዱበተን ደኑሳኔ ጅሮ በአባታቸው በመኖራ ቤቱ መሆን ሲገባቸው የሚንከራተቱ አሉ። እንዲህ ካለ በኋላ እንዲያውስ ባይሆን ባሏቸው ነበር፣ ስፍራ አዘጋጅላቸው ዘንድ እሄዳለሁ አለ። ለነዚህ ደግሞ መኖራ ላጡት
እረፍት ስፍራ ላጡት፣ ለተቸገሩት፣ በፈተና ለሚሰቃዩት ጀረከነ መነባኮ ጅሬኛ ባየ ጅራ በክሞ እስኒፍ በርባችሳ በክ ኬሰን እንኩን በከ ኬሰን ቦሪሚቲ የዛሬ ቤታቸው የነገ ቤታችሁ አይደለም። ከኔ ጋር ናችሁ? መን ኬሰን አራ መነ ኬሰን ቦሪሚቲ ይጀዴ መነባቴ በአባቴ ቤት ብዙ መኖር አለ አለ። አሁን ደግሞ ወደ አባቴ ሄጄ ስፍራ ላዘጋጅላችሁ እሄዳለሁ አለ። ገረመን አባኮ ደሜን መኒ አባሳ ይንኩን ቡልቶ ይሳት ከኩን ዋቀዮ ከንኬሰ ጅሩ ፎንሳ ከንት ከነሙ ሰገሌንሳ ከንት ለለበሙ ኡኒፊስን ዱፍኔ ቶኩማን ከንት ከደኑ መናባሳ እንጀለሜ ሰከረዳ ወደ አባቴ ደግሞ እሄዳለሁ መኖር አዘጋጅላችኋለሁ ይላል። ያ ደግሞ የዘላለም ሕይወትን እረፍትን የምናገኝበት መነበረበራ እን ጉባት ቆጴሱኩን መነይሰ ጉባ ጅሩ አችተኖል ሲንፉዳ ጀዴ እንዴም ነሞ እንዴም ነው መነሰ ጉባ አንዴ ወደ ላኛው ቤት አንዴ ወደ ላኛው ቤት ይወስዳቸዋል። ወደ ላኛው ቤት አሁን የኮንትራት ምድር ናት። 70 ዓመት የማይሞላ ምድራዊ ኑሮና ወደ አባቴ ደግሞ ይወስዳቸዋለሁ። አባት ልጅ እኮ ነው ይህን እየተናገረ ያለው። ገረባኮ ሰሚት ኦረንሲን ፉዳ በከንስን ቆጴስ በክኩን ሞ በከ ጅሬኛ በረበራ ኢtti argannu አንተ የዳፍ ገረባኮትን ኦሊስን ፉዳ ጀዴ ከዚህ በኋላ ወደምትሄዱበት ታውቃላችሁን አላቸው። መንገዱንስ ታውቁታላችሁ አላቸው። ወደምንሄድበት መንገድ አናውቅም ነው ርዕሳችን። ከኔ ጋር ናችሁ? ምንድነው ያልኳችሁ? ወደምንሄድበት መንገድ አናውቀውም። ከራ ይረደም ገረደምኑ ከነህም ቤኩኑ ዛሬ ብዙ እኮ መሄጃ የጠፋው ስንቱ አለ መሰላችሁ? ወዴት መሄድ እንደሚገባ አቅጣጫ ጠቋሚ ሰው እኮ የጠፋው ብዙ ሰው አለ። ነመከለቲ እትያገርሲሱ ነመከራ ጅሬኛ እትሙልሱ ነመገረ ዋቀዮት ሰደብሱ ነመይሰ ዱጋ እትሂሙ ከነቤ ባይ ጅራ ከራቻ ቤክቱ ጋበቲ ጅረሙ ከሪቻ ይምቤክኑ አከሚቲ ከራ ከነ ቤኩ ደንደኛ ጀቹዳን ያዳ ዱበተሙን መንገዱን አናውቀውም። መንገድ በመሰረቱ ምንድነው? ከራን ማሊዳ ከራን ማሊዳ። አሁን አንዳንድ ሰዎች መንገድ ላይ ቆሞ መንገድም እውነትም ሕይወትም እኔ ነኝ ብሏል ጌታ፣ ከኔ በቀር ወደ አብ የሚወጣ የለም። የተደበረ ነው ወደ አብ የሚወጣ ብትለው የለም፣ መልስ የለም። አንዱን ጥሎ አንዱን አንጠልጥሎ አይቻልም። ቶኮ ቡሰኒ ቶኮ ባተተኒ ቶኮ አስረካኒ ቶኮ ለፈትከተኒ ካቹን እንተው ከራን ጅሬኝ ዱጋነ ነጋበሲን ጀዱ አናነ ነገር አባት ከንበው እንጅሩ እኔ የዩዳ የወጀቴስ እንደብሱ እሱ ማን ነው ብትለው የለም። ከየት ይመጣል? እሱ ብቻ ነው እሱ የሸመደደው። መንገድም እውነትም ሕይወትም እኔው ነኝ ከኔ በቀር ወደ አብ የሚወጣ የለም ይላል። ማን ነው እሱ ይሄንን ያለው? ምን ማለት ነው ብትለው ምን ሊል ይችላል? ወይ ቶለሳ ወይ ገመቹ ሊል ይችላል። የለም አያውቅማ። ከየት ያመጣል? አንድ እችን ሸምድዷል። በቃ መንገድም እውነትም ሕይወትም ይሄ ነው በቃ ስብከታችን። አይ ስብከት ሰብከ ሞታል ለለብደ ዱቴት ዛሬ አሁን በየገባው በየመንደሩ በየምኑ ምኑ መንገድ እንዴት ሆነ? እንደዛ አይደለም ሕይወት የሚገኘው። እንደዛ እኮ አይደለም። መንገድ ማን ነው? መንገዱ ራሱ ደግሞ ምንድን ነው በለው